አንዳንዶቻችሁ የት ሀገር ነው ያለሁት ብላችሁ እንድታስቡ ያደረጋችሁን ፕሮግራም ያዘጋጁልንን ሰዎች ማመስገን እፈልጋለሁ። መጀመሪያ ስራው የተሰጠን የግሪን ሌጋሲ በየአመቱ የሚዘጋጅ ኢቬንት አለ። ለሱ ኢቬንት ማስጀመሪያ ከተለያዩ ድርጅቶች ጋር ኮላቦሬት አድርገን አንድ ዩኒክ አይዲያ ማምጣት እና እሱን ኤክስኪዩት ማድረግ ነው የተሰጠን ስራ። ኢንስፓይሬሽኖቹን ከሶስቱም ካምፓኒዎች ጋር አንድ ላይ በመሆን ኢንስፓይሬሽኖቹን ፈለግን። ኢንስፓይሬሽኖቹን አንድ ላይ ካየን በኋላ የኛ የስሪዲ እና ኮንሴፕት ዲቨሎፕመንት ዲፓርትመንታችን ኪኪን አደረገ ማለት ነው። እነሱ ገቡና ኢንስፓይሬሽኖቹን ወደ አንድ ደረጃ ላይ ማውረድ ነው ስራቸው። እነሱ ዳት ሚንስ ስኬች እናደርጋለን ስቴጁን፣ ከዛ እሱ ላይ በደንብ ብሪፍ እንሰጣጣለን። ቤቱ እንደ መጋዘን ስታይል ስለሆነ የተሰራ ሁሉንም አይነት ኢቬንቶች ሃንድል እንዲያደርግ ላይቲንጉ የስታንዳርድ ኢንቫይሮንመንት ላይቲንግ ነው ያለበት። ትልልቅ ባውዞች ምናምን ያሉት እነሱ ግን አሁን ለእኛ በተሰጠን ዳይሬክሽን መሰረት ቲያትሪካል ሙዱን ወይም የቬኑ ላይቲንጉን አያመጣው። ስለዚህ እኛ የምንሰራው የስቴጅ ኮንሴፕት ክሬቲቭ ኮንሴፕቱ እሱን አኮሞዴት የሚያደርግ መሆን አለበት። ስለዚህ በዛ መሰረት ነው የቤቱን ዲዛይን ደግሞ ክሬቲቭ ኮንሴፕት ዲቨሎፕመንቱ ላይ አድ ያደረግ ነው ማለት ነው። ለምሳሌ የቤቱ ላይት ዶክመንተሪ በሚታይበት ሳይት ምን አይነት ላይቲንግ ይኖረው፣ ፕሬዘንተር ሲሆን ምን አይነት ላይቲንግ ይኖረው የሚለውን ነገር እሱን አስበው ሁሉንም ስቴቶች ዲፋይን ያደርጉና በዛ መሰረት ያሉትን ፊክስቸሮች ቆጥረው ከዛ በዛ መሰረት አሳይን አድርገው ዲዛይን ያደርጋሉ ማለት ነው። ከሌላ ኢቬንት የበለጠ እዚህ ላይ ሻይን አድርገዋል የምለው ሁለት ነገር ነው ኢንትሮዲውስ ያደረጉት። አንደኛው ከ4 ዩኒቨርስ በላይ ላይት ፊክስቸሮች ተጠቅመን አናውቅም። የዚህኛው ስራ ብቸኛው የላይቲንግ ሪግ ነው ከ4 ዩኒቨርስ በላይ ተጠቀም ነው። አንደኛው እሱ ነው። ሁለተኛው ደግሞ ኢትስ ታይም ኮድ ሾው። በተለይ የልጆቹ ፐርፎርም የሚያደርጉት አርቲስቶች 80 ልጆች መጥተው ፐርፎርም ሲያደርጉ ላይቲንጉን ከዛ ስቴጅ ኢፌክቱን እና ቪዥዋሉን ሲንክሮናይዝ አድርገን የሰራንበት ታይም ኮድድ ሾው ይሄኛው ነው። እሱንም ለመጀመሪያ ጊዜ ነው ኤክስፒሪየንስ ያደረግነው እና አውትካሙ አሪፍ ነበረ። የዚህ የላይቲንግ ዲፓርትመንታቸው በሁላቸው ይሄ ነው ማለት ነው። ቴክኒካል ድሮይንጉን በዚህኛው ስራ ላይ 3 ቦታ ነው የከፈልነው። የመጀመሪያው የሪጊንግ ነው። ሪጊንግ ማለት ምንድን ነው? ይህን የሚፈለግ የኢቬንት ኢኩፕመንቶች ከመሬት ሌቭል በላይ የሚገጠሙ ከሆነ ሪጊንግ ይባላል። ገና ዲዛይን ሌቭል ላይ ብዙ ነገሮችን እንጨርሳለን። ዳት ሚንስ ስቴጁ ይሰራል። ስቴጁ ክሬቲቭሊ ላይክ ከሩቅ ሲታይ ኦቨርኦል ኤስቴቲክ ሉክ ምን ይመስላል የሚለው ዲዛይን መደረግ አለበት። ስቴጁ ሃይት ዲፋይን ይደረጋል። ከዛ ላይ ያሉት ፋንክሽናሊቲዎች ደግሞ ይሰራሉ። ስቴጁ ፋንክሽናሊቲ ደግሞ ዲዛይን ይደረጋል። 80 ሰው የመጀመሪያው ትልቁ ፕሮብሌም 80 ሰው እንደ አንዱን ሰው በ50 ኪሎ እንኳን ብትመጁ በጣም ብዙ ኪሎ ነው መሸከም ያለበት ስቴጁ። በኖርማል ስቴጅ አይሰራም ያ ነገር። ስለዚህ በሌየር ትረስ መጠቀም ነበረብን። ሌየር ትረስ በእንጨት ርብራብ ተደርጎ ከዛ ላይ ደግሞ 8 ሚሜ 12 ሚሜ ቲክነስ ያለው ፕላይውድ ተጠቅመን ነው ለመስራት የፈለግ ነው። ስክሪኑ ባይዘዌ ወደ ላይ 10 ሜትር ወደ ጎን ደግሞ ወደ 40 ሜትር አካባቢ ነው ስፋቱ፣ 45 ሜትር አካባቢ ስፋቱ። ስለዚህ ያንን ደግሞ በምንድነው ያደረግነው? ከጀርባ ራሱን የቻለ ስትራክቸር መስራት ነበረብን። ያ ስትራክቸር ካውንተር ሎድ መኖር አለበት። ምክንያቱም የአየር ግፊት እንኳን ቢኖር መቋቋም መቻል አለበት ስክሪኑ። ስለዚህ ለሱ ደግሞ ወተር ታንከር ገዛን። ለዚህኛው ስቴጅ ወደ 8 ወተር ታንከር ካልተሳሳትኩ መሰለኝ የገዛ ነው። እሱን ወተር ታንከር ከጀርባ እንደ ካውንተር ሎድ ተጠቅሞ ውሃውን ሞላ ነው። ስለዚህ ቲፕ እንዳያደርግ አድርገን ለመስራት ነው ቴክኒካል ድሮይንግ የተሰራው ማለት ነው። ሌላኛው ፌስ የምናደርገው ፕሮብሌም ኢዝ በአራተኛው ቴክኒካል ድሮይንግ ከቨር ለማድረግ የሞከር ነው። እሱ ደግሞ ፓወር። ትልቁ እስከዛሬ ድረስ የሰራ ነው ትልቁ ስክሪን ኢዝ 200 ካሬ 200 ካሬ ላይ የምንጠቀመው ፓወር ኮንሰምፕሽን እና 460 ካሬ ስንጠቀም የሚወስደው ፓወር ኮንሰምፕሽን ይለያል። ቢኮዝ ኦፍ ዳት
እንደ አዲስ ፓወር ቦክስ መገንባት አለብን። እኛ ጋር ያሉት ፓወር ቦክሶች ተደምረው ራሱ እሱን ያህል አውትሌት የሚያወጣ ፓወር አይሰራልንም። ስለዚህ እሱን ዲዛይን ማድረግ ነበረብን። ግን ኦቨርኦል ሾው በጣም ባሪፍ ነው ያለፈው። በተለይ ያው በጣም እኛ የምንጨነቀው ቴክኒካሊ ምንም አይነት ኢሹዎች እንዳይኖሩ ኮንትሮል ማድረግ ነው። ሶ ለሱም በተለይ ቴክኒካል ሄዶቹ ሁላችንም ቆመን ያው ኢንተርኮም ላይ ዲስከስ እያደረግን ነው እያንዳንዱ ሾው ኤቭሪ ሚኒት ያለፈው። ዳት ሚንስ ላይቭ የተወሰኑትን ነገሮች እያስተካከለን ምን እያለን ነው የሄድ ነውና ኦቨርኦል ሾው በጣም አሪፍ ነበር።